ሰላም ፋሚሊ እንዴት ናችሁ? ያው ባልኩት መሰረት እንዴት ኢንኮምፓታብል ቨርዥን የሆኑ አፖችን ወደ ስልካችን እንደምንጭን ነው ዛሬ የማሳያችሁ። አብሶ ደግሞ ከአንድሮይድ 14 በላይ ያሉ ስልኮች ኦልድ ቨርዥን አፕሊኬሽኖችን መቀበል አይችሉም እና አንዳንድ አፕሊኬሽኖችን ሲቀበሉ ኢንኮምፓታብል ቨርዥን እያሉ ያስቸግራሉ ማለት ነው። ይሄ ደግሞ የሚሆንበት ምክንያት የስልካችን የዲቫይሳችን ታርጌት እና የአፕሊኬሽኖቹ ዝቅተኛ የሆነ መጠን ነው። ወይም ኤስዲኬ ቨርዥናቸው በጣም ዝቅተኛ ሲሆን የሚሰሩት ለአነስተኛ አንድሮይዶች ነው ማለት ነው። ለምሳሌ አብዛኛውን ጊዜ ከአንድሮይድ 3 እስከ 8 ወይም ደግሞ እስከ 12 የሚሰሩ አፖች በእኛ ስልክ ላይ ወይም ደግሞ ከአንድሮይድ 14 በላይ ላሉ አይሆንም ማለት ነው። ምክንያቱም የኛ ኤስዲኬው ከ34 በላይ ብዙ ጊዜ ስለሚሆን ነው ማለት ነው። አሁን ይሄን እንዴት አድርገን እንደምንጭን እንደምናስተካክል ስቴፕ ባይ ስቴፕ አሳያችኋለሁ። በደንብ ተመልከቱ። መጀመሪያ የምናደርገው አፕሊኬሽኑን ጭነን እንሞክረው። መጀመሪያ ለማሳየት ያህል አፕሊኬሽኑን ጭነን ላሳያችሁ ጭኜ ይኸው ይሄንን አፕሊኬሽን ነው መጫን የፈለግኩት ማለት ነው። ይሄን አፕሊኬሽን ልክ ስጭነው የሚያመጣልኝን ተመልከቱ። ይህንን እዚህ ጋር እንደዚህ ካመጣባችሁ ሞር ዲቴይል የሚለውን ነክታችሁ ኢንስታል ኤኒዌይ በሉት። ከዛን አሻራችሁን ወይም ደግሞ ዩዝ ፓተርናችሁን ይጠይቃችሁ። ይኸው እንደምታዩት በዚህ መልኩ እንደዚህ አምጥቶልኛል። ወይም ኢንኮምፓታብል ቨርዥን ኦን ዩር ፎን ይለኛል። ከዛ በኋላ ይሄንን እንዴት ፊክስ እንደምናደርግ ነው አሁን የምናየው ማለት ነው። በመጀመሪያ ከዚህ እንወጣለን። ከዛ በኋላ እዚህ ጋር ያስቀመጥኩላችሁ 3 አፕሊኬሽኖች አሉ ማለት ነው። ይሄው እንደምታዩት ይሄውና ተርሙክስ አለ፣ ኤምቲ ማናጀር እና ሱዙኩ። አንዳንዴ ይሄ ተርሙክስ እንትን ኦፕሽናል ስለሆነ ብዙ ጊዜ አያስፈልግም። ወይም አንዳንድ ለሚያስቸግሩ አፕሊኬሽኖች ብቻ ነው ለሚያስቸግሩ አፕሊኬሽኖች ወይም ደግሞ ስልኮች ብቻ ነው ተርሙክስ የሚያስፈልገን። እሱንም መጨረሻ ላይ አሳያችኋለሁ ማለት ነው። ከዛም በመቀጠል የምናደርገው ወደ ሱዙኩ እንገባለን። ይሄን ከፕሌይ ስቶር ላይ ማውረድ ትችላላችሁ፣ ፕሌይ ስቶር ላይ ስለሚገኝ። በቀጣይነት እዚች ጋር ያለችውን እነካታለን ማለት ነው። ፔሪንግ የሚለውን ይሄንን እነካለን ማለት ነው። ይኸው እዚች ጋር እቺን በቀስት ማሳያችሁን። ግን ይሄን ከማድረጋችሁ በፊት ወይ በፋሚሊያችሁ ስልክ ሊሆን ይችላል ወይም ዋይፋይ ያላችሁ የምትጠቀሙ፣ በስልክ ከሆነ ሆትስፖት የሌላ ሰው ስልክ ሆትስፖት ከፍታችሁ እንደ ዋይፋይ መጠቀም ይኖርባችኋል ማለት ነው። ይኸው እኔ ለምሳሌ ሆትስፖት ነው እየተጠቀምኩ ያለሁት። ይኸው እንደዚህ ኮኔክት አደርጋለሁ። ልክ እንዲህ በዚህ መልኩ ኮኔክት ካደረገልኝ በኋላ ይሄንን ዲቨሎፐር ኦፕሽን ምንጊዜም ክፍት መሆኑን አረጋግጡ። የስልካችሁ ላይ ዲቨሎፐር ኦፕሽን ካልተከፈተ ይሄ ሜተድ አይሰራም ማለት ነው። ከዛን በቀጣይነት ይህች ፔሪንግ የምትለውን አንድ ጊዜ እንነካታለን ማለት ነው። እሷን አንድ ጊዜ ስንነካት እንደዚህ አይነት ቦታ ላይ ያስገባናል። ከዛን በቀጣይ ይሄንን እንፈቅድለታለን ኖቲፊኬሽኑ። ከዛን ኖቲፊኬሽኑን እንፈቅድለታለን። ያው በዚህ መልኩ ኖቲፊኬሽኑን እንፈቅድለታለን። ከዛ በኋላ ልክ እንደዚህ አይነት ፊውቸር ያመጣልናል ማለት ነው። በቀጣይ የምናደርገው እዚች ጋር ዲቨሎፐር ኦፕሽን ይለናል። ራሱ ወደ ዲቨሎፐር ኦፕሽን ይወስደናል። እችን አንድ ጊዜ ስንነካት ልክ እንደዚህ አንድ ጊዜ ስንነካት ያው ዲቨሎፐር ኦፕሽን ውስጥ አስገብቶኛል ማለት ነው። በቀጣይነት የምንሄደው ወርታች ስክሮል እናደርግና እቺው እዚች ጋር ዋይርለስ ደቢንግ የምትላለች ያው እዚች ጋር እሷን እንከፍታታለን። አንድ ጊዜ እናበራታለን። ከዛን ወደ ውስጥ እንገባለን ማለት ነው። ልክ ወደ ውስጥ ስትገቡ እንደዚህ አይነት ያመጣላችኋል። እናንተ የምትነኩት እቺ ፔር ዲቫይስ ዊዝ ፔሪንግ ኮድ የምትለው ነው። እሷን እናንተ አንድ ጊዜ ትነኳታላችሁ ማለት ነው። ከዛን በምታዩት አይነት መልኩ እንደዚህ አይነት ቁጥር ያመጣላችኋል። ያውና 56 7697 የሚለው ማለት ነው። ከዛም በመቀጠል እዚህ ጋር እንገባለን ማለት ነው። ይሄ ነገር እንደዚህ ሰርቺንግ ኦር ፔሪንግ ሰርቪስ እያለ የሚያስቸግራችሁ ከሆነ ይሄንን ካንስል በሉትና መልሳችሁ ሄዳችሁ ሱዙኪን ክሊር ዳታ አድርጋችሁ ሞክሩት። አንዳንዴ ሊያስቸግር ይችላል። ይኸው እንደዚህ ታደርጉታላችሁ። ከዛን መጀመሪያ ባሳየኋችሁ አካሄድ ትሄዳላችሁ ማለት ነው።
ያው እዚህ ጋር አሁን በቃ በዚህ መልኩ ያመጣላችኋል። ይኸውና ፔሪንግ ሰርቪስ ፋውንድ ይላል። እዚህ ጋር ያለውን ቁጥር ታስገባላችሁ። ይህን ካስገባችሁ በኋላ እችን ቀስቷን ትነኳታላችሁ። ልክ በዚህ ጊዜ ይኸውና ፔሪንግ ሰክሰስፉል ብሏል። ፔር ወይም ደግሞ ተገናኝቷል ማለት ነው። ይኸው በምታየው መልኩ እዚች ጋር ሱዙኪ ብሎ አምጥቶልናል። ከዛም ወደ ኋላ ባክ አድርገን እንመለሳለን። ከዛም ወዚህ ፔጅ ላይ ሲመልሰን ልክ ከዚህ ጋር እንወጣና ያው እችን ነክተን ባክ ብለን እንወጣለን ማለት ነው። ከዛን እዚህ ጋር ከገባን በኋላ የምናደርገው ምንድነው? እችን ስታርት የምትለውን አንድ ጊዜ እንነካታለን። ትንሽ ሊያስጠብቀን ይችላል። ያው በዚህ መልኩ እንደምታዩት ያው ኮኔክት አድርጓል ማለት ነው፣ ተገናኝቷል። ከዛም በቀጣይ የምታደርጉት እዚህ ጋር ያመጣላችሁ ኦፕሽኖች፣ የተለያዩ ኦፕሽኖች አሉ ሁለት። ከነሱ ውስጥ እናንተ የምትገቡት እዚህኛው ውስጥ ነው ማለት ነው። አውቶራላይዝድ አፕሊኬሽንስ የሚለው ጋር እሱ ጋር አንድ ጊዜ ትገባላችሁ። እሱን እንዲህ ስትነኩት እንደዚህ ያመጣላችኋል ማለት ነው። ከዛን ቅድም የጫናችሁትን አፕሊኬሽን ብዙ ጊዜ የሌሎችን ክፍት ባታደርጉ የተሻለ ነው። ምክንያቱም አንዳንድ አፕሊኬሽኖች እዚህ ላይ ክፍት ከሆኑ ያለ ፍቃድ ስልካችሁ ላይ መተግበሪያዎችን ምናምን ሊያስገቡባችሁ ስለሚችሉ አይታችሁ ወይም ደግሞ እዚህ ጋር ሪስክ ብትወስዱ የተሻለ ነው ላለው። ከዛን ይችን ብቻ አንድ ጊዜ ኦፕን ትሏታላችሁ ማለት ነው። ያው እሱን ኦፕን ብዬ ከፍቼዋለሁ። ከዛን ኦፕን ብላችሁ ከከፈታችሁ በኋላ ልክ በዚህ መልኩ ወደ ውጭ ትወጡና ወደ ትሄዳላችሁ፣ እዚህ ጋር ትገባላችሁ ማለት ነው። ያው እዚህ ጋር ኤምቲ ማናጀር የሚለው ቅድም ያሳየኋችሁ ጋር እሱ ጋር ትገባላችሁ። በዚህ አይነት ያስገባችኋል። ከዛ በኋላ ቀጥታ ወደ ነው የምትሄዱት። እዚህ ጋር ቅድም ፋይል ዳውንሎድ ወደ አደረጋችሁበት ወይም በኤግዜንደር ከሆነ የወሰዳችሁበት ወይም በተቀበላችሁበት ቦታ የፋይሉ ስም ስለሚኖር ያው እኔ ለምሳሌ በኤግዜንደር ነው የተቀበልኩት እና ይሄው እዚች ጋር አለች። እሱን እነካለሁ። ያው አፕስ የሚለው ጋር ስገባ ይኸውና አፕሊኬሽኑ እዚህ ጋር አለ ማለት ነው። ያው እዚህ ጋር አለ። ከቴሌግራም ወይ ከሌላ ሚዲያዎች ላይ ወይም ምናምን አፕሊኬሽኖችን ስታወርዱ ከሆነ የሚያስቸግራችሁ ደግሞ አሁን ቀጣይ ላይ አሳያችኋለሁ ማለት ነው። ከዛን ይኸው አፕሊኬሽኑን አንዴ ነካዋለሁ። የዚህን ጊዜ ስነካው የሚያመጣልኝ እንደ ቅድሙ አይደለም፣ የስልኬን ቨርዥን ሳይሆን ሌላ ነው የሚያመጣልኝ። ይኸው የአፕሊኬሽኑ ሚኒመም ኤስዲኬው እና ታርጌት ኤስዲኬውን ይኸው ተመልከቱ። የእኔ በጣም ትልቅ ነው፣ ግን ይሄኛው ታርጌት የመጨረሻ ታርጌቱ አንድሮይድ 6 ላይ እና ትንሹ ደግሞ አንድሮይድ 3 ላይ ነው ማለት ነው። ግን እኛ ይኸው እንዴት እንደምንጭነው ተመልከቱ። እዚች ጋር ኢንስታይል ብቻ ነው የምንለው። ይኸው በምታዩት መልኩ ይኸው እዚህ ጋር አፕሊኬሽኑ ጭኖልኛል ማለት ነው። ሰክሰስፉል ኢንስታሌሽን ብሎልኛል። ይኸው እዚህ ጋር ላንች እያለኝ ነው፣ ክፈተውን እያለኝ ነው። መክፈትም ከፈላችሁ ትችላላችሁ። ይኸው በዚህ መልኩ ይሰራል ማለት ነው። ምንም የማይሰራ ነገር የለም። ይኸው በምታዩት መልኩ እንደዚህ ሰርቷል ማለት ነው። ከዛን ከዚህ ትወጡና ወይም ደግሞ ከሌላ ሶሻል ሚዲያ ላይ ወይም ደግሞ ከቴሌግራም ምናምን ላይ የምታወርዱ ከሆነ ደግሞ የምታደርጉትን አሳያችኋለሁ ማለት ነው። ልክ በዚህ ሁኔታ ኮኔክት ካደረጋችሁ በኋላ የምታወርዱበትን ቦታ ትመርጣላችሁ ማለት ነው። ከቴሌግራም ላይ ከሆነ ያው ልክ እንደዚህ ገብታችሁ ልክ እንደዚህ ከገባችሁ በኋላ የምትፈልጉትን አፕሊኬሽን ትነኩታላችሁ። ከዛን ከነካችሁ በኋላ ልክ ሲያመጣላችሁ እናንተ የምታደርጉት ይሄንን ትመርጣላችሁ ማለት ነው። የመጀመሪያውን ሳይሆን ይሄንን ኤምቲ ማናጀር የሚለውን እሱን አንድ ጊዜ በሱ ትገባላችሁ። እንደዚህ ከነካችሁ በኋላ ጀስት ዋን የሚለውን ስትነኩ በዚህ መልኩ እንደ ቅድሙ ያመጣላችኋል ማለት ነው። ይኸውና አሁን እኔ ስለ ጫንኩት ነው። በዚህ መልኩ ኢንስታይል ብላችሁ ይኸው እንደዚህ ጭቃ ኢንስታይል ብላችሁ መጫን ነው። እሱ እንደዚህ አድርጎ ነው ለእናንተ የሚያመጣላችሁ። ግን ፕሮሰሱን ከመጀመሪያ እስከ መጨረሻ ያለውን ፕሮሰስ አትርሱ። እና ደግሞ አንዳንድ ስልክ ላይ ወይም ደግሞ አልገባ ብሎ ለሚያስቸግራችሁ የምታደርጉት ምንድን ነው? ልክ አፕሊኬሽኑ እየገባ ያለ ወይም ደግሞ ኢረር ምናምን የሚያሳያችሁ ከሆነ እዚህ ጋር አንዳንድ ስልኮች ላይ ነው ይሄ የሚከሰተው እና እዚህ ጋር ተርሙክስ ውስጥ ትገባላችሁ። ከገባችሁ በኋላ እዚች ጋር እንደምታዩት እዚች ጋር አንድ ጊዜ ከነካችሁ በኋላ የሚመጣው ላይ ኤፒቲ
አፕዴት ትሉታላችሁ። ከዛ በኋላ እዚች ጋር የምትታየውን ቀስቷን አንድ ጊዜ እንዲህ ስትጫኗት ቆይ ያው በዚህ መልኩ ወርኪንግ ይላችኋል። ያው እና እንደምታዩት ያው እዚህ ጋር ወርኪንግ እያለ ነው። እሱ እስከሚያልቅ ትጠብቃላችሁ። ከዛን ልክ እዚህ ጋር በቃ ልክ እንደዚህ አድርገው ሲጨርስላችሁ መልሳችሁ ወጥታችሁ እኔ ቅድም ባሳየኋችሁ መልኩ አፕሊኬሽኑን እዚህ ውስጥ ገብተው መጫን ነው ማለት ነው። ሌላ ምንም የሚያስቸግር ነገር የለም። ለማንኛውም አፕ እና ለማንኛውም አፕሊኬሽኖች ለሁሉም ይሰራል ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ።